2 ወር ባልሞላ ጊዜ ውስጥ ከ5000 ሰብስክራይበር በላይና ከ4500 ዋች አወር በላይ ላገኝ የቻልኩት በምን አይነት ምክንያት ነው የሚለው በዛሬው ቪዲዮ ዲቴል የማስቀምጥላችሁ ይሆናል። አጠቃላይ እንደ ዩቲዩብ ወይም እንደ ሶሻል ሚዲያ ኮንተንት ክሬተር ማኔጅመንት ምን ማድረግ አለባችሁ፣ ምን አይነት ስቴፕ መከተል አለባችሁ፣ እናንተ በዩቲዩብም በሌላውም ሶሻል ሚዲያ ፕላትፎርም ሰክሰስፉሊ በትክክል ግሩ ለማድረግ አልጎሪዝሙ ያገዛችሁ ኮንተንታችሁ ሰዎች ጋር እንዲደርሱ ምን አይነት ስቴፕ ነው መከተል ያለባችሁ፣ ማወቅ ያለባችሁ ስቴፖች ምንድናቸው የሚለውን በዛሬው ቪዲዮ በሶስት ሞጁል አስቀምጬላችኋለሁ። እናንተ የምነግራችሁ እነዚህ ሶስቱን ስቴፖች የምትከተሉ ከሆነ ዩቲዩብ ላይ ሰክሰስፉል አለመሆን አትችሉ። በጣም ቀላል ነው፣ በጣም ኢዚ ነው። በጣም ብዙ ሰዎች የተወሰኑ ነገሮችን ብቻ ሚስ በማድረግ ሶሻል ሚዲያ ላይ ይለፋሉ፣ የሆነ ነገር አይሳካላቸውም፣ ከዛ ቶሎ ተስፋ ይቆርጣሉ፣ ያቆማሉ። ያንን እንዳታረጉ በትክክል ፎከስ አድርጋችሁ እንድትሰሩ የሚያስችሏችሁን ፉል ሮድ ማፑን የማስቀምጥላችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንጀምር። በመጀመሪያ ሞጁል የምናየው ቤዚክ ስለሆነው ፋውንዴሽን ነው። ፋውንዴሽኑ በጣም መሰረታዊ ነገር ነው። ይሄንን ቤዚክ ስቴፕ የማታልፉ ከሆነ መጨረሻ ላይ ሄዶ ስታክ መሆኑ ስለማይቀር ይሄንን ነገር በጣም ክሊር ማድረግ አለባችሁ። መጀመሪያ ኒቻችሁን መምረጥ ይኖርባችኋል። በመቀጠል ሚኒመም ለ6 ወር ክሊር የሆነ ፕላን ሊኖራችሁ ይገባል፣ ፖስቲንግ ስትራቴጂ ማለት ነው። ሶስተኛው ደግሞ ሁልጊዜ የማያቆም ኮንቲኒየስሊ የምትማሩበት ሲስተም መዘርጋት ይኖርባችኋል ማለት ነው። ለምሳሌ አንድ ሰው መጀመሪያ ኒቹን መምረጥ ይኖርበታል። ኒች መምረጥ ማለት ሐሳብ መምረጥ ማለት ነው። አንዳንድ ሰዎች እኔ እኮ ዩቲዩብ ላይ የምሰራው ሐሳብ የለኝም፣ ምን አይነት ነገር በሰራ እንደሚያዋጣ አላቅም ምናምን የሚል ምናልባት ግራ የሚጋቡ ልጆች ሊኖሩ ይችላሉ። አክቹአሊ ሐሳብ የሌለው እዚህ ምድር ላይ ማንም ሰው የለም። ነገር ግን ዩቲዩብ ላይ የትኛውን ሐሳብ መስራት እንዳለብኝ አላቅም ሊሉ ግን ይችላሉ። አሁን ኤአይን ሄዳችሁ 15 ሐሳብ ስጠኝ ኢትዮጵያ ላይ ልሰራበት የምችለው ወይም ደግሞ የኢትዮጵያ ሕዝብ የተሻለ ሊያየው የሚችለው እስቲ 15 20 አይዲያዎችን ንገረኝ ብትሉት አንደኛውን ኤአይ ላይ ሄዳችሁ ብትጠይቁ በጣም ብዙ ሐሳቦችን ሊሰጣችሁ ይችላል። ኮንቲኒየስሊ ለረጅም ጊዜ ብትሰሩበት ደስ የሚላችሁ የማይሰላቻችሁ ሐሳብ አንዱ ልታገኙ ትችላላችሁ። ሰዎችን ልጠይቁ ትችላላችሁ፣ ቤተሰብ ልጠይቁ ትችላላችሁ፣ ልምድ ያላቸውን ሰዎች ልጠይቁ ትችላላችሁ። ራሳችሁንም ቁጭ ብላችሁ የትኛው ላይ ብሰራ ያዋጣኛል፣ የትኛው ነው የምችለው በደንብ የትኛውን ስራ ብሰራው እወደዋለሁ ብላችሁ ከራሳችሁ ጋር በማውራት ብቻ በባሌም ሆነ በቦሌ ኒቻችሁን በትክክል ክላሪፋይ አድርጋችሁ መጻፍ ይኖርባችኋል። ኢቨን የዓለማችን ትልቁ እንኳን ቢቢሲን ብታዩት የተለያዩ የዩቲዩብ ቻናሎች ነው ያሉ። አንድ ዩቲዩብ ላይ ሁሉንም ነገር አይፖስቱ። ለምንድነው ሁሉንም ነገር የማይፖስቱ? ኒቻችሁ የተለያየ ሆኖ አንድ ቻናል የምትፖስቱ ከሆነ አልጎሪዝሙ ሄልፕ አደረጋችሁ እንደውም አታክ ነው የሚያደርጋችሁ። አካውንታችሁ እንዳይታይ፣ ቪዲዮአችሁ እንዳይታይ ያደርጋል። ስለዚህ መጀመሪያ ከመፖሰታችሁ በፊት ቁጭ ብላችሁ የትኛውን ኒች መስራት ይኖርብኛል ብላችሁ ኒቻችሁ ኢትስ ዘ ፋውንዴሽን እዛ ላይ መስማማት ከራሳችሁ ጋር መስማማት ይኖርባችኋል ማለት ነው። ሁለተኛው ቤዚክ የሆነው ፋውንዴሽን ግልጽ የሆነ ለ6 ወር ሊሰራላችሁ የሚችል እቅድ አውጡ። ሊሰራላችሁ ማለት ለእናንተ ላላችሁበት ሁኔታ ሊሰራ የሚችል ትክክለኛ ግልጽ የሆነ ፕላን ማለት ምን ማለት ነው? ለምሳሌ አንድ ሰው በ10 ቀን ውስጥ አንድ ቪዲዮ ፖስታለሁ ቢል በወር ውስጥ 3 ቪዲዮ ይፖስታል ማለት ነው። በየ10 ቀኑ አንድ ቪዲዮ። በሳምንት አንድ ቪዲዮማ አያቅተኝም፣ በሳምንት አንድ ቪዲዮ ፖስታለሁ ካለ በወር 4 ቪዲዮ ማለት ነው። በሳምንት 2 ካለ በወር 8 ቪዲዮ ማለት ነው። ስለዚህ የትኛው ስትራቴጂ ለእናንተ ሊያዋጣ ይችላል? ካላችሁበት ሁኔታ ካላችሁበት ስራ የሆነ ሰው መጥቶ ዩቲዩብ ላይ መፖስት ነው በየቀኑ ፖስቱ ዋናው ቶሎ መፖስት ነው ስላላችሁ ብቻ ሳይሆን አልጎሪዝሙ እንደዛ አይሰራም፣ ወይም ሩሉ ራሱ እንደዛ አይሰራም። እናንተ ቶሎ ብትፖስቱ ጥሩ ነው። ነገር ግን እናንተ በርናውት ያደርጋችሁና የሆነ ስኬፕ ላይ ታቆማላችሁ። ከዛ አቁማችሁ ደግሞ አሁንም ትጀምራላችሁ። እንደዚህ አይነት ነገር አልጎሪዝሙ እናንተን አታክ ያደርጋችኋል። ለምን ከተባለ ኮንሲስተንሲ ማለት በተመሳሳይ ሰዓት በተመሳሳይ ጊዜ በሆነ ታይም ኢንተርቫል ውስጥ ለረጅም ጊዜ እየፖስቱ መቆየት ማለት ነው። ያ ነው ኮንሲስተንሲ ማለት እንጂ ጠዋት ከሰዓት ማታ ዝም ብሎ ቁርስ መሳራት ይመስል መፖስት እሱ አይደለም ኮንሲስተንሲ። ለምሳሌ 10 ቪዲዮ ፖስተ በዚህ ወር ከዛ 3 ወር ብትጠፋ ሳትፖስት ኢትስ ኖት ኮንሲስተንሲ። ዝም ብሎ ራንደምሊ በቃ ስሜት ሲመጣ ትፖስታለህ፣ ከዛ ሲደብር ትጠፋለህ። ይሄ ደግሞ ግሮ እንዳታረግ ያደርጋል ማለት ነው። ስለዚህ ግልጽ የሆነ ለእናንተ ሊሰራ የሚችል ፕላን ማውጣት አለባችሁ። በሳምንት አንድ፣ በ15 ቀን አንድ ወይ በ10 ቀን አንድ ሜቢ ደግሞ በሳምንት 2 ሊሆን ይችላል። እንደ አቅማችሁ እቅዳችሁን አውጡና በዛ እቅድ መሰረት ኮንቲኒየስሊ ስትፖስቱ ኮንሲስተንሲ ማለት ያ ይሆናል። ያ ደግሞ በጣም አልጎሪዝሙ እንደዚህ አይነት ነገሮችን ፑሽ እያደረገ ብዙ ሰዎች ጋር እንዲደርስና በአጭር ጊዜ ሰክሰስፉል እንድትሆኑ ያግዛችኋል ማለት ነው። ሶስተኛውና ዋናው ነገር ከሌሎች ጥንካሬ እንደዚሁም ከሌሎች ስህተት ከራሳችሁም ጥንካሬና ከራሳችሁም ስህተት ሁልጊዜ ኮንቲኒየስሊ መማር ይኖርባችኋል። ምክንያቱም መማር ጥቅሙ ምንድነው? ትላንትና የሰራውን ተምብሊን አሁን አሻሽለ እንድትሰራው ያግዛል። ትላንትና የገለጽክበት መንገድ ይቀየራል። ቪዲዮ ኤዲቲንግ ይሻሻላል። ብዙ ነገሮች ኮንፊደንስ ይጨምራል። ካሜራ ፊት ማውራት በጣም ጎበዝ
ጎበዝ ትሆናለህ። ሐሳቦችን በደንብ አድርገህ በሚገባ ያለ ፍርሃት ያለ ገደብ በትክክል መግለጽ ትችላለህ። ሁልጊዜ ያንን እየተማርክ እያሻሻልክ የትላንቱን ስህተትን እያረምክ ስትሄድ ወደ ፐርፌክሽን እየቀረብክ ትመጣለህ። ፐርፌክት አትሆንም፣ ግን ጎበዝ ዩቲዩበር መሆን የማይቀር ነው። በአንድ ብድግ ብላችሁ ጎበዝ ዩቲዩበር መሆን አትችሉም። ግን እያንዳንዷን ትንንሽ ስህተታችሁን ማረም ከቻላችሁ የትንንሽዬ ስህተት እርማት መጨረሻ ላይ ጎበዝ የሆነ ጥሩ የሆነ ዩቲዩበር እንደሚያደርጋችሁ የብዙ ሰዎችን ታሪክ ብታዩ እንደዛ ነው። በአንዴ ፐርፌክት ሆኖ የጀመረ የለም። ስለዚህ ሁልጊዜ ያንን አይምሯችሁ ውስጥ ማስቀመጥ አለባችሁ። የመጀመሪያው ሞጁል ወይም ፋውንዴሽኑ ዋናው መሰረታዊ ነገር ምን ላይ ነው የሚያጠነጥነው? ኒቻችሁን ጻፉ ወይም ሐሳባችሁን ጻፉ። ክሊር አድርጋችሁ ዲፋይን አድርጉት። ከዛ ሐሳባችሁን ፕራክቲካሊ አፕላይ ልታደርጉበት የምትችሉት የ6 ወር፣ የ1 ዓመት፣ የ3 ወር እንደፈልጋችሁ እናንተ እንዳላችሁበት ማለት ነው ፕላን እቅድ አውጡ። ትችላላችሁ ምናምን ስለተባለ ሳይሆን በቃ ይሰራል አይሰራ ለ6 ወር እችላለሁ አልችልም ብላችሁ ቁጭ ብላችሁ ፕላናችሁን አውጡ። ከዛ ሶስተኛው ደግሞ ኮንቲኒየስሊ መማር ይኖርባችኋል። እነዚህ 3 ነገሮች ፋውንዴሽን በቃ መሰረታዊ ነገር ናቸው። እነዚህን በደንብ አድርጋችሁ ማወቅ እና መተግበር ይኖርባችኋል ማለት ነው። ኮንተንታችሁ የመጀመሪያው ስቴፕ ላይ ሁኩ በጣም ጥሩ ቢሆን አሪፍ ነው። ብዙ ጊዜ የተለያዩ ሰዎች ስለ ሁክ ሰርተዋል። ሁክ ማለት የመጀመሪያው 30 ሰከንድ ላይ የሰዎችን አቴንሽን ለመያዝ ጥሩ ብትናገሩ ወይም ደግሞ ጥሩ ነገሮችን ብታረጉ አቴንሽን ግራብ ማድረግ የሚችል ነገር ቢሆን ጥሩ ነው። ሁለተኛ ተምብሊናችሁ በጣም አሪፍ መሆን አለበት። ምክንያቱም ክሊክ ተደርጎ ነው ወደ ውስጥ የሚገባው። ወደ ውስጥ ካልተገባ ደግሞ መቆየት አይችልም። የመጀመሪያው ስቴፕ ወደ ውስጥ መግባት አለበት። ስለዚህ ተምብሊናችሁ ክሊክ ለመደረግ ጥሩ ቢሆን በጣም አሪፍ ነው። ለምሳሌ ተምብሊን ዲዛይን ለማድረግ ካንቫ መጠቀም ትችላላችሁ። ፍሪ ቱል ነው፣ ምንም አይነት ክፍያ የለው። ኢሜል አካውንት ወይ ጉግል አካውንት በመጠቀም ብቻ አጫጭር ቴክስቶችን ብቻ አስገብታችሁ ቆንጆ ተምብሊን ዲዛይን ማድረግ ትችላላችሁ። ስለዚህ ተምብሊናችሁ ጥሩ ነው ማለት ሰውየው ክሊክ አድርጎ ይገባል። ክሊክ አድርጎ ሲገባ የመጀመሪያው ሁክ አሪፍ ነው ማለት እስከ 30 ሰከንድ ሊቆይ ይችላል ማለት ነው። ያኔ የእናንተ የኮንተንት ሲስተማችሁ በጣም ጥሩ ነው ማለት ነው። ምናልባት ስለ ካንቫ መማር የምትፈልጉ ልጆች ካላችሁ ኮሜንት ሴክሽን ላይ ጻፉልኝና ሙሉ ኮርሱን ሰርቼ የማስቀምጥላችሁናል። ሌላው ኮንተንት ሲስተም ላይ ሲሪየስ ሆናችሁ መስራት አለባችሁ ብዬ የማስበው ድምጽ ላይ ነው። ድምጻችሁን በትክክል መቀዳት አለባችሁ። ድምጽ ከቪዲዮ በላይም ጭምር ነው። ምክንያቱም ሰው ድምጹን ካልሰማ ቪዲዮአችሁ ሊያየው አይችልም። ስለዚህ ስክሮል አድርጎ ሊያልፍ ይችላል፣ ወይም ደግሞ ሰብስክራይብ አያረጋችሁም። ከነጭራሹም የእናንተ ቪዲዮ ሲመጣ ከዛ በኋላ ላይከፍቶም ይችላል። ስለዚህ ድምጻችሁን በተቻለ መጠን የሰው ጆሮ ጋር ሲገባ መልእክቱ በትክክል መድረሱን ደጋግማችሁ ቢያንስ ቼክ አድርጉ። ለሰውም ቼክ ማስደረግ ትችላላችሁ ከመፖሰታችሁ በፊት ማለት ነው። አለበለዚያ ድምጻችሁ ጥሩ ካልሆነ ብዙ አይነት ችግር ስለሚያመጣባችሁ ድምጻችሁ ላይ በደንብ አድርጋችሁ መስራት ይኖርባችኋል ማለት ነው። ድምጻችሁ ስላችሁ ድምጻችሁ ማማር ጉሮሯችሁ ምናምን እያልኩ ሳይሆን ሪከርድ የተደረገው ድምጽ ጥራት መኖር አለበት እያልኩ ነው። ምናልባት ድምጻችሁን ኤዲት ማድረግ የምትፈልጉ ልጆች ቲክቶክ ላይ ቪዲዮ ሰርቼላችኋለሁ። አዶቤ ፖድካስት የሚባል አለ። እዛ ላይ እንዴት ኤዲት እንደሚደረግ ቱቶሪያል ሰርቼ አስቀምጫለሁ። እንደዚሁ የአዶቤ ፖድካስት ዌብሳይት ሊንኩን ከታች አስቀምጥላችኋለሁ። ክሊክ አድርጋችሁ ድምጻችሁን አፕሎድ በማድረግ በኤአይ ድምጻችሁን ጽድት ማድረግ ትችላላችሁ፣ ብዙ ሳትለፉ ማለት ነው። እንደዚሁም ኦዳሲቲ የሚባል አለ። በጣም ሃይ ኳሊቲ የሆነ የሳውንድ ዲዛይን ነው። ምናልባት ስለዛ ሌላ ጊዜ አድቫንስ የሆነ ስለሆነ እሱን ቱቶሪያል እንሰራላችሁ ይሆናል። ሌላው ኮንተንት ሲስተም ላይ ቢካተቱ ጥሩ ነው ብዬ የማስበው አንደኛ ታይትላችሁ አሪፍ መሆን አለበት ብዬ አምናለሁ። ምክንያቱም ሰዎች ታይትልን እያዩ አሁን ላይ ቪዲዮ ክሊክ ማድረግ ስለጀመሩ ታይትላችሁን በአጭሩ የቪዲዮን ሐሳብ መግለጽ ቢችል በጣም አሪፍ ነው። ሁለተኛ ኤስኢኦ የሚባል ወይም ሰርች ኢንጂን ኦፕቲማይዜሽን የሚባል ነገር አለ። ዲስክሪፕሽናችሁን ስታስቀምጡ ሰርችብል የሆኑ ወርዶችን ብትጠቀሙ በጣም አሪፍ ነው። የመጨረሻውና ዋናው ነገር ኮፒራይት ሙዚቃ የሚባል ነገር እንዳትጠቀሙ። ሰዎች ኮፒራይት ሙዚቃ፣ ኮፒራይት ኢሜጅ፣ ኮፒራይት ፎንት እንደዚሁም ከጉግል ላይ ወይ ከተለያየ ኢንተርኔት ላይ የሚወርዱ ዳውንሎድ የሚደረጉ የተለያዩ ነገሮችን የሰው ሙዚቃ፣ የሰው ክሊፕ፣ የሰው ቪዲዮ ሊሆን ይችላል ዝም ብሎ ያስገባሉ። ይሄ ነገር በጣም አደገኛ የሆነ ሪስክ አለው ለአካውንታችሁ። ለኮመርሻል ፍሪ ለሆኑ ሙዚቃዎች፣ ኢሜጆች እንደዚሁም ለተለያየ ቢሮሎች የሚጠቅሙ የተለያዩ ዌብሳይቶች አሉ። ለምሳሌ ካንቫ አለ፣ እንደዚሁም ሚክስኪት የሚባል አለ፣ ፒክሰቤ የሚባል አለ፣ እንደዚሁ አንስፕላሽ በጣም ብዙ ናቸው። በጣም ብዙ አሉ። ግን ላይሰንሳቸውን ቼክ እያረጋችሁ ይቻላል አይቻልም የሚለውን ቼክ እያረጋችሁ መጠቀም ይኖርባችኋል። ዝም ብላችሁ ያገኛችሁትን ራንደምሊ ዳውንሎድ አድርጋችሁ የምትጠቀሙ ከሆነ ያ አካውንታችሁ ስትራይክ ይደረጋል። ከዛ በኋላ አካውንታችሁ እንዳይታይ ይደረጋል ማለት ነው። እንደዚህ አይነት ነገር በጣም ኮንሺየስ መሆን አለባችሁ ማለት ነው። ኤኒዌይስ እኔ በዚህ ቪዲዮ ላይ የምናገራቸውን ሁሉንም ዌብሳይቶች ከታች ዲስክሪፕሽን ስር ሊንካቸውን ስለማስቀምጥላችሁ የትም መሄድ ሳይጠበቅባችሁ ዲስክሪፕሽኑን ክፈቱትና የምትፈልጉትን ዌብሳይት ክሊክ እያደረጋችሁ በራሳችሁ ቴስት ማድረግ ትችላላችሁ ማለት ነው። በዚህኛው ሞጁል የምናየው ዲስትሪቢዩሽን ኤንድ አልጎሪዝም ነው። ዲስትሪቢዩሽን ኤንድ አልጎሪዝም ማለት አንደኛ የአልጎሪዝም ሩሉን እነግራችኋለሁ። ሁለተኛ ደግሞ እኔ ኮንተንቶችን ዲስትሪቢዩት ለማድረግ እንዴት አይነት ሲስተም እንደተጠቀምኩኝ እንደዚሁም የተለያዩ ሰዎች ጋር እንዲደርሱ
ምን አይነት ሲስተም እንደተጠቀምኩኝ ኤግዛክትሊ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እኔ የተጠቀምኩት ስትራቴጂ ያንን ውስብስብ ስትራቴጂ አይደለም። እንደ ማንኛውም ሰው ኮንተንት ክሬተር መጀመር ስፈልግ 4000 ወጪ የሚለው በቃ ተአምር መስሎ ነው የታየኝ። እዛ ላይማ መድረስ አልችልም በቃ ብዬ እንደውም አንድ ቀን ምን አረኩኝ 4000 ሲካፈል ለ24 ብዬ ካልኩሌሽኑን ሰራሁት። 100 ምናምን ቀን ነው የሚመጣውና እንዴ ይሄ ሁሉ ቀን ነው የሚያስፈልገኝ ሞኔታይዝ ለመሆን ብዬ አይ ይሄ ነገርማ በጣም ከባድ ነው ብዬ ወደ ኋላ ያልኩባቸው ጊዜያቶች ነበሩ። ስለዚህ ምን አይነት ስትራቴጂ ተጠቀምኩ? መጀመሪያ ቲክቶክ ጀምራለሁ። ከዛ ቲክቶኩ ያደገ ሲመጣ አንደኛ ከሰው ጋር ያስተዋውቀኛል፣ ሁለተኛ ካሜራ ፊት ማውራት ያስተምረኛል፣ ሶስተኛ ኤዲቲንግ ያስተምረኛል፣ ብዙ ነገር ማንበብን፣ ሪሰርች መስራትን፣ የተለያየ ነገር ያስተምረኛል። ስለዚህ ቀላሉ ቲክቶክ ነው ብዬ አሰብኩና ከቲክቶክ ጀመርኩ። ቲክቶክ ብዙ ነገር አስተማረኝ። ያንን የተማርኳቸውን ነገሮች ወደ ዩቲዩብ አመጣቸዋለሁ ብዬ መጀመሪያ አይ ቲንክ መስከረም 30 ይመስለኛል የመጀመሪያ ቪዲዮን ለቀቁኝ ዩቲዩብ ላይ። ልክ ዩቲዩብ ላይ ስለቀው ብዙ ማንም ሰው ብዙም አላየውም። ጥሩ አይደለም እንትም ተምብሊኑ ምንም ሁሉ ነገሩ ዝብርቅርቅ ያለ ነው። ያው እግዚአብሔር ይመስገን በሰዓቱ ተጨነቄ ነው የሰራሁት። ግን አሁን ሳይ ወደ ኋላ ብዙ ስህተቶች አሉበት። ሁለተኛውን ቪዲዮ አክቹአሊ በጣም ቆይቼ ነው ደግሞ ሁለተኛውን የለቀኩት። ሁለተኛውን ብዙ ሰው አላየውም። ከዛ በኋላ ቁጭ ብዬ ስለ ዩቲዩብ አልጎሪዝም ማንበብ፣ ህጎችን መማር የምወስዳቸው ኮርሶች ነበሩ። እነሱን መጀመሪያ መጨረስ እንዳለብኝ አምኜ አረፌ ቲክቶኬን እየሰራው መጀመሪያ ያንን ማንበብ ጀመርኩ፣ መማር ጀመርኩ። ከዛ አራተኛውን አምስተኛውን ምን መቼ መፖስት እንዳለብኝ ስላወቅኩኝ በቃ እንደዛ ማድረግ ጀመርኩ። በአጭር ጊዜ ውስጥ 2 ወር ራሱ አይፈጅም በነገራችን ላይ። ከዛ በኋላ የፖስትኳቸው ቪዲዮዎች ቢቆጠሩ 2 ወር አይሞሉ በአንድ ጊዜ ቡስት አረገ ቻናሉ ማለት ነው። ያንን ስትራቴጂ በትክክል የምትከተሉት ከሆነ እመኑን 1 ወር ወይ 2 ወር ሰክሰስፉል መሆን ትችላላችሁ። ግን እንደዛ ስላችሁ ኢሉዥን የሆነ በቃ የሆነ በጣም አደገኛ የሆነ እቅድ አቅዳችሁ ወደ ኋላ ተስፋ መቁረጥ ውስጥ እንዳይከታችሁ። ምክንያቱም ኤክስፔክቴሽን ኤልዌይስ ሀርት ይባላል። በጣም ትልቅ ኤክስፔክት አታርጉ። በ6 ወር ውስጥ 1000 ሰብስክራይበር እና 4000 ወጪ አወር ብላ በቃ እንደዚህ አይነት እቅድ አውጡ። ከተሳካ እግዚአብሔር ይመስገን፣ ካልተሳካ 365 ቀን ነው የሚሰጣችሁ ዩቲዩብ። ገና ሌላ 6 ወር አላችሁ ማለት ነው። ስለዚህ ቀስ እያላችሁ እቅዳችሁን እያስፋፋችሁ መስራት ትችላላችሁ። ኮንቲኒየስሊ በትክክል አንድ ኒች ላይ ፎከስ አድርጋችሁ ኮፒራይት ነገር ሳትጠቀሙ ህጉን ጠብቃችሁ ከሰራችሁ ኢን ሾርት ፔሪድ ኦፍ ታይም እመኑኝ ሰክሰስፉል ነው የምትሆኑት። የመጨረሻው በጣም ማወቅ ያለባችሁ ስለ ዩቲዩብ አልጎሪዝም። አክቹአሊ ይሄ አልጎሪዝም የሚባለው ነገር ዩቲዩብ ላይ ብቻ ሳይሆን ሶሻል ሚዲያ ላይ እንዳለ የሚሰራው የአልጎሪዝም ህግ የተወሰነ ዲፈረንስ ሊኖረው ይችላል። አብዛኛው ግን ኦልሞስት ተመሳሳይ ነው። አንደኛ እንደነገርኳችሁ ኮፒራይት የሚባል ነገር ጠላቱ ነው። ኮፒራይት የምትጠቀሙ ከሆነ የኮፒራይት ሙዚቃ፣ ኢሜጅ፣ የተለያየ ነገር የኮፒራይት ሰው የለቀቀውን ቪዲዮ ዳውንሎድ አድርጎ ምናምን እንደዛ ከሆነ አካውንታችሁ አያድግም። ስለዚህ ሁልጊዜ እውነተኛ መሆን አለባችሁ። እንደዚሁ በምድራዊ ህግ እንኳን ብታስቡት መሬት ላይ ወንጀል ብትሰሩ የሰው ዕቃ ብትሰርቁ ፖሊስ ይዞ እስር ቤት ነው የሚያስገባችሁ። ዩቲዩብ ላይ የሰው ነገር ስትጠቀሙ አልጎሪዝሙ እቤታችሁ አንኳኩቶ መጥቶ እስር ቤት አያስገባችሁ። እስር ቤት የሚገባው አካውንታችሁ ነው። አካውንታችሁን እስር ቤት ይከተዋል ማለት ለሰው አይታይም ማለት ነው። ስለዚህ እውነተኛ መሆን ዩቲዩብ ላይ እውነተኛ ሆኖ ያልተሰረቁ ሌጋል የሆኑ ነገሮችን መጠቀም ያው እናንተ የተሻለ እይታ እንድታገኙ አልጎሪዝሙ ያግዛችኋል ማለት ነው። ሁለተኛው የአልጎሪዝም ዋና የሚባለው ህግ አንድ ኒች ላይ ፎከስ አድርጋችሁ መስራት አለባችሁ። ለምሳሌ ወንድማችን አቤል ብርሃኑን ብታዩት አገር የሚያስጎበኘው በሌላ አካውንት ነው፣ ዜና የሚያነበው በሌላ አካውንት ነው። ይኸውላችሁ ይሄን በጣም ሲምፕል በሆነ ኤግዛምፕል ላስረዳችሁ። ለምሳሌ እናንተ ዳቦ ቤት አላችሁ፣ ዳቦ ትሸጣላችሁ እና አልጎሪዝሙ ደግሞ አስተናጋጅ ነው ብያችኋለሁ። ተፍተፍ እያለ ዳቦ የሚበሉ ሰዎችን ከዚህም ያመጣል ወደ እናንተ ዳቦ ቤት which means ወደ እናንተ ዩቲዩብ ቻናል ማለት ነው። ዳቦ የሚበሉ ሰዎችን ሲያመጣ እናንተ እንጨት ቤት እየሸጣችሁ ብትገኙ ዳቦ ሊበሉ የመጡ ሰዎች እንጨት አይበሉ። በዩቲዩብ ህግ ሳስረዳችሁ ምን ማለት ነው? እናንተ ስለ ቴክኖሎጂ እያወራችሁ ቴክኖሎጂ የሚወዱ ሰዎችን ወደ እኔ ቻናል ካመጣ በኋላ ተገልብጬ መንፈሳዊ ነገር ብጀምር ወይ ተገልብጬ ደግሞ ስለ ዶክተር ባወራ ወይ ግልብጥ ብዬ ፖለቲካ ብጀምር ወይ ግልብጥ ብዬ የሆነ የማይመሳሰል ከቴክኖሎጂ ጋር የማይገናኝ ነገር ብጀምር እነሱ እኔን የተከተሉት ስለ ቴክኖሎጂ ቲፖችን ለመስማት ነው፣ ለመማር ነው። እኔ ብድግ ብዬ ፖለቲካ ሲያወራ ሰውየው ፖለቲካ አይወድም። ስለዚህ ቪዲዮን አይነካውም ወይ ደግሞ ገብቶ አይቶ ምንድነው የሚዘባረቀው ሰውዬ ብሎ ይወጣል። ከዛ ያኔ አልጎሪዝሙ ምን ያስባል? የዚህ ሰውዬ ቪዲዮ አልተወደደም የሚልና አካውንቴን ዳውን ግሬድ ያደርገዋል፣ ሰው ጋር እንዳይደርስ ያደርገዋል። አካውንታችሁ የተለያየ አይዲያ በለቀቀ ቁጥር አካውንታችሁ በዛው ልክ እየወረደ መጨረሻ ላይ አንተና ምናልባት አጠገብ ያሉ ሰዎች ብቻ ናቸው የሚያዩት፣ ማንም አያዩ። አንድ ኒች ላይ ፎከስ ማድረግ አለባችሁ። ምናልባት አንድ ኒች ላይ ፎከስ ማድረግ አንፈልግም ካላችሁ 2-3 አካውንት መክፈት መብታችሁ ነው። አንድ አካውንት ላይ የተለያየ ነገር የምትፖስቱ ከሆነ ግን ያው ሪስኩ የእናንተ ነው የሚሆነው። አካውንታችሁ ቀስ በቀስ እየተመታ
መጨረሻ ላይ አያድግም ማለት ነው። አውቃለሁ በዛሬ ቪዲዮ ሁሉን ነገር ኤክስፕሌን አድርጌያለሁ ማለት አይደለም። ነገር ግን ለመጀመሪያ ያክል ፋውንዴሽኑን ይዛችሁታል ብዬ አምናለሁ። ይሄንን ፍሎ ከተከተላችሁ እመኑን በአጭር ጊዜ ሰክሰስፉል ኮንተንት ክሬተር መሆን እንደምትችሉ አውቃለሁ። ምናልባት ብዥታ የፈጠረባችሁ አይዲያ ካለ ወይም ክላሪፋይ መደረግ አለበት እዚህ ላይ የተሻለ ቪዲዮ ብሰራልን ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝና እዛ ላይ ራሱን የቻለ ቪዲዮ የምሰራላችሁ ይሆናል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳረሱ፣ እንደዚሁም ኮንተንት ክሬተር መሆን አለበት ብላችሁ ለምታስቡት ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። ሜቢ ሐሳቡን ቀይሮ ጥሩ ኮንተንት ክሬተር ሊሆን ይችላል ብዬ አስባለሁ። ሰብስክራይብ